ሀገራችን ኢትዮጵያ በርካታ ብሔር ብሔረሰቦች የሚገኙባት ሲሆን የየብሔረሰቦቿ ወርቃማ ቱባ ባህላዊ እሴቶች ደግሞ ድምቀቶቿ ናቸው። በማዕከላዊ ኢትዮጵያ ክልል የጠምባሮ ብሔረሰብ ቱባ ባህሎች መካከል ባህላዊ የአስተዳደር እርከን ኮረፍራ ወይንም እሪወማ፣ ባሌወማና ላሂወማ የተሰኙ ባህላዊ የንግስና ማዕረጎች ተጠቃሽ ስለመሆናቸው ከብሔረሰቡ ባህል አዋቂ ሽማግሌዎችና ከብሔረሰቡ የባህል ሰነዶች ያገኘናቸው መረጃዎች ያመለክታሉ። ታዲያም ይህ ባህላዊ የመሪነት ስልጣን ከአንዱ ወደ ሌላው የሚሻገረው የብሔረሰቡ ተወካይ የባህላዊ አስተዳደር መሪዎች በሞት ሲለዩ ብቻ ነው። እኛም በዚሁ መሰናዷችን በጠምባሮ ልዩ ወረዳ ተገኝተን የብሔረሰቡን ባህላዊ የላሂወማ የስልጣን ሽግግር ስርዓትን በማስመልከት ያሰናዳነውን መሰናዶ ልናስቃኛችሁ ወደናል። ጠምባሮ ከጥንት ጀምሮ የራሱ የሆነ ባህል፣ የራሱ የሆነ ቋንቋ፣ የራሱ የሆነ ታሪክ ያለበት ኩሩ ብሔረሰብ ነው። ይህ ብሔረሰብ የራሱ የሆነ ባህላዊ አስተዳደር እርከን አለ። ይህ ማለት ምን ማለት ነው? አንደኛ ቀዳሚው የግንባር ቀደሞቹ ባህላዊ አስተዳደሮች ባሌወማ፣ ኮረፍራ ወይም እሪወማ እና ላሂወማ ተብሎ ይታወቃሉ። ከዛ በኋላ ቀጥሎ ደግሞ ባህላዊ አስተዳደሩ እንደ መንግስት ምክር ቤት የተዋቀረ ነው። የራሱ የሆነ ስራ አስፈጻሚ አለ። የጠምባሮ ባህላዊ አስተዳደር አወቃቀር ከቤተሰብ ወይም ከጎሳዎች እየተወከለ ነው የሚመጣው። ይህ ማለት ምን ማለት ነው? በጠምባሮ እስከ 70 የሚደርሱ ቤተሰቦች ወይም ጎሳዎች አሉ። ስለዚህ እያንዳንዱ ጎሳ የራሱ የሆነ መጋባን ይሹማል። ይህ መጋባ ከተሰበሰበ በኋላ ቶቤ ነው የሚባለው። እንደ መንግስት ምክር ቤት ማለት ቶቤ ማለት አጠቃላይ የጠምባሮ ህዝብን የሚወክል የመጋባዎች ስብስብ ማለት ነው። እነዚህ መጋባዎች አደረጃጀት አለ። ይሄ ወደ ላይ ከመምጣቱ በፊት በእያንዳንዱ ቤተሰብ ውስጥ መጋባዎች ይሾማሉ። መጋባዎች ሲሾሙ መጋባ አለ፣ ምትክል መጋባ አለ ታች። እንደገና ስራ አስፈጻሚ አምስት በየ ቤተሰብ ወይም በየጎሳው አለ። ይሄ አወቃቀር ከጥንት ጀምሮ እስከዚህ ያለው ታሪካዊ አደረጃጀትና ታሪካዊ ትርጉም ያለው ነው። ጠምባሮ ብሔረሰብ ተሰብስቦ የሾማቸው ጠምባሮ ብሔረሰብ ባህላዊ ላሂወማ ከጥንት ተያይዞ የመጣ ነው። ይህ ላሂወማ በጠምባሮ ብሔረሰብ እየተፈራረቀ ነው በሁሉም ቤተሰብ እየቆየው ቆይቶ ከዛም በኋላ ጠምባሮ በአንድ ላይ የተኛው ጎሳ ይሸከማል፣ የጠምባሮን አደራ የተኛው ቤተሰብ ይሸከማል ብሎ ለታሴ አደራ ሰጥቷል። ጠምባሮ ብሔረሰብ አንዱ የራሱ የሆነ ባህል ቋንቋ፣ ባህላዊ ስርዓት ያለ ብሔረሰብ ነው። ከዚህ መነሻ ባህላዊ አስተዳደር ስርዓቱ በየጊዜ ባህላዊ አሰራሩን ባህላዊ ስርዓቱን የሚመሩ አካላት በሞት ሲነሱ በሚቲካቸው ይሰጣል። በጠምባሮ ብሔረሰብ የላሂወማ ወይንም የልዑል ንጉስ ተብሎ የሚጠራው የዚህ ስርዓት ርክብክብ የሚደረግበት ቀን ነው። ይህ ስርዓት ከድሮም ጀምሮ በጠምባሮ ብሔረሰብ 3 ባህላዊ አስተዳደሮች አሉ። ላሂወማ፣ ባሌወማና ኮረፍራ ተብሎ የሚጠሩ ሲሆን ይሄም ሶስቱም ስርዓት ወይንም ሶስቱም ባህላዊ ንጉስ በሞት ብቻ በቦታቸው ሌላ ሰው ነው የሚተካው። ሰዎቹ በህይወት እስካሉ ይሄን ስልጣን ይዘው የቆዩና ሰዎቹ ከሞቱ በኋላ በቦታቸው ባህሉ በሚፈቅደው አግባብ ሰዎች ይተካሉ። ለምሳሌ ኮረፍራ ሲሞቱ ኮረፍራን ከሁሉም የጠምባሮ ቤተሰብ ውስጥ ከጠምባሮ ጎሳዎች አንዱን በእድሜ ታላቅ የሆነውን አባት ይሰይማሉ። ባሌወማ በተመሳሳይ በዚህ አይነት ሲሰየም መጥቷል። ሌላው ደግሞ ላሂወማ
በዚህም አይነት ሲሰጥ የቆየ ሆኖ ትንሽ ለየት የሚያደርገው በጠምባሮ ብሔረሰብ ወደ ሁሉም ጎሳዎች አይሄድም። ይሄ ስርዓት በአንድ ጎሳ በአብዛኛው ከቅርብ ዘመን ጀምሮ በአንድ ጎሳ ውስጥ ብቻ ሲከወን የቆየ ስርዓት ነው። ይህ ስርዓት በጠምባሮ ባህል የአስተዳደር መዋቅር ነው። ባህላዊ የአስተዳደር መዋቅር ነው። አንደኛው ኢሪወማ ወይንም ኮረፍላ የሚል መዋቅር ነው። ሁለተኛው ባሌወማ የሚል መዋቅር ነው። ሶስተኛው ላሂወማ የሚል መዋቅር ነው። ወማ ማለት ንጉስ እንግዲህ ባህላዊ ንጉስ ማለት ነው። ባህላዊ የብሔረሰቡ ንጉስ ማለት ነው። ባሌወማም ባህላዊ የብሔረሰቡ ንጉስ ነው። ጠምባሮ የተለያዩ ቱባ ባህሎችና እሴቶች ባለቤት ከመሆንም ባሻገር ባህላዊ የአስተዳደር ስርዓቱ የብሔረሰቡ ሽማግሌዎች ተወካዮች ያሉበት እንደመሆኑ መጠን የብሔረሰቡ ባህላዊ የእርቅ ስርዓት ወይንም ጉዳ ጎንዶሮን ከመፈጸም ጀምሮ ዘርፈ ብዙ አበርክቶ ያለው ነው። ስርዓቱ ለመንግስታዊ መዋቅሩ አጋር ነው። ለሰላሙ በተለይ ለእርቁ ለአንድነቱ ተባብሮ በራሱ የሚሄድም ቢሆን በራሱ መዋቅር በራሱ አሰራር የሚንቀሳቀስ የሚሰራም ቢሆን እንኳን ለመንግስት ቁልፍ ጉዳይ ነው። በተለይ በዘመናዊ ፍርድ አሰጣጥ ላይ ፍትህ እንጂ የሚሰጠው እርቅ ላይሰጥ ይችላል። ግን ይሄ ባህላዊ ስርዓቱ ፍጹም የሆነ እርቅ ይሰጣል። እንበልና በጠምባሮ ብሔረሰብ እንዲያጋጣሚ በሰው እጅ የሰው ነፍስ ቢጠፋ ይሄን የሚያስተራርቁበት ስርዓት አላቸው። ይሄ ስርዓት ጉዳ ስርዓት ይባላል። ጉዳ ጎንዶሮ ስርዓት። በዚህ በጉዳ ጎንዶሮ የሟችና የገዳይ ቤተሰብ ሁለቱ ቤተሰቦች በእርቅ በፍጹም እርቅ በጉዳ ስርዓት አንዴ ከታረቁ ቁርሾ አይኖርም፣ ቂም አይኖርም። ዘላቂ የሆነ ወዳጅነት፣ ዘላቂ የሆነ ፍቅር፣ አንድነት ይዘልቃልና ይሄ ደግሞ የተለየ ነውና ከዚህ አንፃር ይሄ ለመንግስት አካሉ ከፍተኛ አጋዥ ነው። በልማቱ ላይ፣ በማህበራዊ ማስተጋብሩ ላይ፣ በህዝብ አንድነቱ ላይ፣ በአብሮነቱ ላይ ክፍተት እንዳይኖር ይሄ ባህላዊ መዋቅሩ አንድነት እየፈጠረ እርቅ እየፈጠረ ሰላም እየፈጠረ የራሱ ድርሻውን እየተወጣ እያጎለ ለአካባቢ እድገትና ለውጥ የራሱ የሆነ አስተዋጽኦ በከፍተኛ ሁኔታ የሚያበረክት ከመሆኑ ጋር በተያያዘ ለመንግስት መዋቅሩ ከፍተኛ አጋዥ። ይህ ስርዓት ሲፈጸም ለአካባቢ አንደኛ የመሪነት ሚና፣ ሁለተኛ የምርቃት ቡራኬ አሰጣጥ ሚና፣ ሶስተኛ የነበሩ ችግሮች በሰዎች መካከል አለመግባባት፣ ቅሬታ፣ ሌላም አይነት ነገር እንዳይኖር የሚፈታበትን ስርዓት፣ ሌላኛው ደግሞ ይሄን አካል ወክሎ ከሌሎቹ ብሔረሰቦች ጋር የጋራ የመሆንና እዛ ጋር ያለው ይሄንን ብሔረሰብ በመወከል የሚያደርገው የንግግር ስርዓቱም እሱ ብቻ አይደለም። መንግስትን ራሱ የሚያስቸግረውን ነገር ጣልቃ በመግባት ሰላም እንዲመጣ፣ መረጋጋት እንዲመጣ፣ ሰዎች በአንድነት ተስማምተው ተግባብተው እንዲኖሩ ከሚያደርጉ ከንግስና ስርዓቶች አንዱ ስለሆነ ጠንካራና ወሳኝ የጠምባሮ ብሔረሰብ ባህላዊ ስርዓት መሆኑን ነው። በመንግስት የማይፈቱ በባህላዊ ስርዓት ብዙ ነገሮች በጉዳ ስርዓት ይጨርሳሉ። ለምሳሌ ነፍስ የገደለ ሰው ብኖር እንኳን በዚህ በባህላዊ ስርዓት ተጠይቆ በእርቅ ስርዓት በጉዳ ስርዓት ይጨርሳሉ። ይሄ አንዱ ትልቅ እሴታችን ነው ማለት ነው። ስለዚህ ከዚህ በኃይል ስርዓት ላይ ጉዳ ጎንዶሮ ተብሎ ጉዳ ስርዓት ከተካሄደ በኋላ ማንም ሰው እዛ ላይ ያልፍ አይችልም። ስለዚህ ይሄ በጣም ትልቅ አቅም ያለው ትልቅ ጉልበት ያለው ከመንግስት ጎን ሆኖ ትልቅ የዳኝነት ስርዓት ያለው ስርዓት ነው ማለት ነው። ይህ ስርዓት ደግሞ የጠምባሮ ብሔረሰብ ሀብት ነው፣ ትልቅ ሀብት ነው ማለት ነው። ስለዚህ ባህላችንን የምናሳድግበት፣ ሰላምን የምንፈጥርበት፣ እርቅ የሚፈጸምበት፣ ግጭት በሰላማዊ ሁኔታ የሚያልቅ በጠምባሮ ብሔረሰብ ባህላዊ የአስተዳደር እርከን መሪዎች አሿሿም ሂደት የተለያዩ ባህላዊ ኪዋኔዎች ይፈጸሙበታል። ባህላዊ የንግስና አልባሳትን ማልበስ፣ ተሿሚውንና ባለቤታቸውን መሸከም፣ ማርና ወተት ማቅመስ፣ የቀለበት አሰጣጥና መሰል ቱባ ባህሎቹ ከባህላዊ ኪዋኔዎች መካከል ተጠቃሾች ናቸው። የስልጣን እርክክብ ለማድረግ መጀመሪያ እጩን መለየት ነው። ለይቷል። ከዛ እርክክቡን ስልጣን ለማድረግ ደግሞ እርክክብ ሲደረግ ለመላ ሞላ ነው ወይም ጠምባሮ ብሔረሰብ ነው ይህን ስልጣን እርክክብ ሲሰጡ የነበረው። እርጥብ ሳር ነው
ዘመኔ የጠንባሮ ዘመን የጠንባሮ እድገት እንደዚህ ይለመልም። ዛሬ የተሰጡ አባትም ላሂወማም እድሜያቸው እንደዚህ ይለመልም። ስለዚህ ዘላለሜ እድሜን እግዚአብሔር ያለመልም ተብሎ እርጥብ ሳር ይሰጣል። ከዛም በኋላ ማር ቅምሻ ይከናወናል። ከዛም በኋላ ደግሞ ቀልበት እሳቸው ቀልበት ዛሬ እንደዚህ ሆነ። እሳቸው ሲመርቁ ሌላ ሁሉን ሲመርቁ፣ ጠንባሮን ሲመርቁ፣ ታሴን ሲመርቁ፣ ሌላውን ሲመርቁ፣ እሱን ከቤት ሲመርቁ ሁሉን እኩል ከመረቁ በኋላ አንተ ተለየ በጠንባርሳ ታሪኮ ረቂት መሪአኒ ጎመንች ረቂቴንቲ ቶልቴንቲ ጋሽ ይህ ማለት እኔ ከደረስኩበት ሁሉ አልፋይ ስራ እድሜ ረዥም ይስጥህ ተሸከም የጠንባሮን አደራ ተሸከመ ብለው አደራ በሰጡት መደር አደራውን እርክክብ የሰጡበት ሁኔታ ቀልበት ጭምር እርክብ አለ። ይህን ስርዓት ደግሞ የሚፈጽሙት የራሱ የሆነ ባህል አለው። ሹመት ስርዓቱም ሲካሄድ የራሱ የሆነ ይሄን የሚመርጡ አካላት ኮረፍራ አለ፣ ምክትል ኮረፍራዎች አሉ። እንደዚህ በፊት የሚያስተባብሩ አካላት በሙሉ ተገኝቶ መጋባዎች ተገኝቶ ሁሉም ተገኝቶ ከጎረቤት ብሔረሰቦች ከዶንጋ፣ ከሀዲያ፣ ከከምባታ እና ሁሉ ሰው ተገኝቶ እዚህ ጋር ያው ሹመት ነው የሰጡት ማለት ነው። ይሄ ሹመት ሲሰጡ በእድሜ እንደውም ምንም ትንሽ ቢሆኑ እንኳን ሁሉ ሰው እንዲያከብሩ ይጠበቃል ማለት ነው። ሁሉም አንቱ ነው የሚለው። ላህን ለላሂወማ የሚሰጠው የስልጣን ማረጋገጫም ከፈጣሪ የተቸረ ጸጋ ከመሆኑም በላይ ይህን የመሪነት ስልጣን የተቀበለ መሪም የማስታረቅና የመገሰጽ ጸጋን ጨምሮ የብሔረሰቡን ዘርፈ ብዙ ኃላፊነት ለመሸከም ዝግጁ መሆን ይጠበቅበታል። ጠንባሮን አሁን እኔም በሽምግልና ባለሁበት መጠን ይሄ ዛሬ ንግስ የምናረጋው ልጁ የኛን የጠንባሮን ባህልና ስርዓት ወግ ጠብቆ በክብር እንዲኖር እኛም በክብር ልናኖር ነው የምንፈልገው። ከዛሬ ጀምረን መጀመሪያ አንተ የምንለው አንቱ ነው የምንለው። ጠንባሮ ሙሉ ያከብራል። በዛ ሁኔታ ነው ጠንባሮ ባህላችን ያለው። ለሁሉም እኩል እንዲናገሩና ለሁሉም እኩል ፈራጅ እንዲሆኑ ነው የምንሰይመው። ይህ ላሂወማ ስርዓት መጀመሪያ አመጣጥ ስርዓቱ ለለመለሞላ ከሰማይ የተሰጣ አንዱ ስጦታ ነው። ይህንን በመቀበል ዛሬ የስልጣን ሽግግር መነሻ ላይ በተስማሙበት መሰረት እየተሸጋገረ የመጣበት ነው። መጀመሪያ ላይ ይህ የላሂወማ ስርዓት ከለመለሞላ ልጆች በአንዱ በሆነው በቁና ቤተሰብ ነው የጀመረው። ቀጥሎ በገሬኖ ቤተሰብ ነው የጀመረው። ቀጥሎም ወደ ታሴ ቤተሰብ ነው የገባው። ወደ ታሴ ቤተሰብ በሚገባው ጎሳ በሚገባበት ጊዜ መጀመሪያ ላይ በታሴ ቤት ከሰባቱ ቤተሰብ አባላት አንዱ በሆነው በአዛኔ ቤት ሆኖ በአዛኔ ወማ ድሌቦ አዛኔ ከሚለው ጀምሮ ይህ ታሪክ እዛ ቤት እየተዘዋወረ መጣና መሃል ላይ አስኖ በሚባል ቤተሰብ ላይ አንድ ዙር ጀምሯል። ከዛም ዋጅሳ ቤት በሚለው አንድ ዙር ተሰጥቶ ቀጥሎ ወደ አዛኔም ተመልሶ መጥቷል። አሁን ይህ የስልጣን ሽግግር እየተሸጋገረ መጥቶ ዛሬ ይሄኛው 11ኛ ላሂወማ መሆናቸውን ነው የስልጣን ሽግግሩ የሚያረጋግጠው። ላሃ መጀመሪያ ለምሳሌ ለጠንባሮ ብሔርነት ህጋዊ ያለውና የጠንባሮን ክብር የሚያሳይ እቃ በመሆኑ ከእግዚአብሔር ዘንድ የተሰጣ በመሆኑ የድሮ አባቶቻችን ይዞ በመጡት ሲወርድና ሲዋረድ በመጣው መሰረት ነው እኛ ያንን ላሃን ዛሬ ለማክበር የፈለገ ነው። ሰዎች ንግስናውን ከሰጡ በኋላ የሚሰጡት አክብሮት አለ። ሰውም የሚሰጥ አክብሮት አለ፣ ንጉሱም ለሰዎቹ የሚሰጥ አክብሮት አለ። እኛ ደግሞ ላሂወማን አባታቸው በፈቀዱት በርገኖ በለንጎ ለመሞት ሲቀርቡ ከኔ የቀረበትን ቦታ ልጄ ያሙላልኝ በማለት በጠየቁልን መሰረት እኛም ተስማምተን ነው ዛሬ ንጉስ እንዲሆንልን ታሪኩ በርገኖ በለንጎን የወከለ ነው። በጠንባሮ ላሂወማ ታሪክ ይህ ለ11ኛ ጊዜ የሚፈጸም ስርዓት ነው።
ይህንና መሰል ቱባ የብሔረሰቡን ባህል ለትውልድ ማሻገር እንዲቻል ከተለያዩ ባለድርሻ አካላት ጋር በመሆን በትኩረት እየተሰራ ይገኛል። ታዲያ ይህንና መሰል የብሔረሰቡን ባህልና እሴቶችን በማልማት ለትውልድ ማሻገር ትኩረት ሊሰጥበት ይገባል። ወጣቱ ትውልድ አደራውን ሊረከብ ይገባል። ይሄ ባህል የሚስፋፋ የሚበለጽግ እንጂ የሚያሳድግ እንጂ ሌላ አይደለም። በዚህ ባህላዊ አስተዳደር ላይ መስራት ማጠናከር ይገባቸዋል። እኛም የበኩላችን እድሜ ያኖረን ልክ እኛም እንተባበራለን። አንድ የሆነ ህዝብ ከፍ ብሎ ይሄዳል። ስለዚህ ሁላችንም በአንድነታችን አምነን አንድነን ተባብረን ተደጋግፈን እጅ ለእጅ ተያይዘን ጠንባሮን ለማሳደግ ሁላችሁም ኢትዮጵያ ውስጥ ያላችሁም ውጭ ሀገር ያላችሁም እዚህ ያላችሁም የጠንባሮ ብሔረሰቦች ሁላችሁም አንድነታችንን እንድናጠናክር በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። ይህ ንግስና ዛሬ ወደ 11ኛ ላይወማ ናቸው። ዛሬ ታሪኩ ላይወማ ታሪኩ በርገኖ 11ኛ ላይወማ ናቸው። ግን እሳቸው አሁን መጥተው መጨረሻ ላይ ሹመቱን አደራው ለታሴ አደራ ይስጡ እንጂ የላይወማነት ስልጣን ሁሉም ለመለሞላ የጠንባሮ ብሔረሰብ ነው። እዚህም እዛም በአገር ደረጃም ጭምር እየተፈጠሩ ያሉ የሰላም እጦት በሽታዎች ባህልን ካለማክበር የሚመነጩ ናቸው። ስለዚህ ባህል ሲከበር በተገቢ ሁኔታ ሰዎች ትላንት በኖሩበት የባህል አኗኗራቸው በተገቢ ሁኔታ ከተጠበቀ ሰላም ይፈጠራል፣ እርቀ ሰላም ይፈጠራል። ጦርነት አይኖርም፣ መፈናቀል አይኖርም፣ አደጋ አይኖርም፣ ችግር አይኖርም። ስለዚህ ባህል ማክበር እንደ ሀገር እጅግ በጣም ወሳኝ። በዚህ አይነት ደግሞ የነበረውን ለማስቀጠል ለመደገፍ ባዕድ ነገሮች ገብተው እንዳይደበላለቁ አብሮነቱ እንዲቀጥል ሰላሙ እንዲቀጥል የነበረውን ቅርጽና ይዘቱን እንደነበረ ይዞ ማዝለቅ እንዲችል ዘንድ ለህዝቦች አንድነት ማስተጋብር ከጠንባሮ ብሔረሰብ አልፎ ለጎረቤት ብሔረሰቦች ጭምር ያለው ፋይዳ ቀላል አይደለም። እዚሁ ዙሪያ ያሉ አብሮ ተጋምዶ ተዋልዶ ተጋብቶ የኖረው ማህበረሰብ እና በማዕከላዊ ኢትዮጵያ ክልል ውስጥ ያሉ ሌሎች ብሔረሰቦችም ጭምር በአንድነት ተጋግዘው ለፍቅር እየተሰራ ያለው ስራ ከፍ ያለ ነውና አሁን ባለው ሁኔታ ለመንግስት መዋቅሩ ያለው ድርሻ ከፍተኛ ነው ለማለት። ስለዚህ ይሄን ባህል ደግሞ ሁሉም ከህፃን እስከ አዋቂ ድረስ ያለን አካላት፣ ምሁራኖች፣ ሽማግሌዎች ሁሉም ባህሉን ከማሳደግ አንጻር፣ ባህሉን ከፍ ከማድረግ አንጻር፣ ባህሉን ከማስተዋወቅ አንጻር ከጎረቤት ብሔረሰቦች ጋር በጋራ ማልማት፣ በጋራ መኖር፣ በጋራ አካባቢውን ማሳደግ እና በጋራ ደግሞ ሰላም ለጉዳዩ ላይ በጋራ ሁላችንም ገብተን የመንግስት ብቻ ሳይሆን ሰላም የጋራ እንደሆነ በደንብ ወገ ሽማግሌዎችም ምሁራኖችም አርሶ አደሮችም በጋራ ማስራት እንዳለባቸው ይሄንን ጭምር ጠንከር ያለ እና ባህልና ቱሪዝም ጽሕፈት ቤትን በማጠናከር ባህል ደግሞ ላይ ትኩረት ተሰጥቶ መሰራት እንዳለበት ትኩረት ወስደን እየሰራን ያለበት ወቅት ነው። ሁለተኛ ደግሞ መንግስታችን ዋና ትኩረት ኤሪያ አድርጎ እየሰራ ያለ በቱሪዝም ዘርፍ ነው። ስለዚህ ይሄ ቱሪዝም ዘርፍ ውስጥ አንዱ ባህል አንዱ አካል ነው ማለት ነው። ባህላዊ ዳኝነት ስርዓቶቻችን በደንብ ጠንከር ያለ ባህላዊ ስርዓት አለ። ይሄን ስርዓት ማጠናከር፣ ማልማት፣ ማሳደግ የሁሉም ኃላፊነት። ባህላዊ ስርዓታችን መጻፍ አለበት፣ ሪቴን መሆን አለበት። ስለዚህ ለዛ ደግሞ ምሁራኖች መሳተፍ እንዳለባቸው ባህሉን በደንብ ይዘው የጋራ በሚያደርጉን ጉዳዮች ላይ ትኩረት በማድረግ እንዲሰሩ ከወትሮ በተሻለ ሁኔታ እየተሰራ ያለበት ሁኔታ አለ። ዘንድሮ እንደውም ለየት የሚለው የጠንባሮ ብሔረሰብ የራሱን ሲምፖዚየም ባህልና ሲምፖዚየም የቋንቋ ታሪክ በዓል አክብሮ በጣም በትልቅ ሁኔታ ባህሉን ከፍ ያደረገበት ጊዜ ነው ያለው፣ ያስተዋወቀበት ሁኔታ ነው ያለውና ስለዚህ ሌላ ደግሞ እየተጠቀመን ያለ ነው የባህላዊ ስርዓቶቻችንን በጣም ያው እንግዲህ ትልቅ ስጦታ ነው ማለት ነው። ይሄ ማለት እንደ መንግስትም አንድ አጀንዳ ተደርጎ እየተመራ ያለው ጉዳይ እንደመሆኑ የመንግስት መዋቅር፣ ሌሎችም አካላት፣ ወጣቱ፣ ሽማግሌው፣ በማዕከለኛ እድሜ ላይ ያለው ምሁሩ፣ ሁሉም ይሄን እንደ አንድ ቱባ ባህል ይዞ መቀጠል ያለበት ነው፣ ማክበር ያለበት ነው፣ ማስቀጠል ያለበት ነው። እንደ አንድ እንደ ቱሪስት መስህብም ጭምር ልንጠቀመው የሚገባን እንደሆነ መታወቅ ያለበት